የነበረው የቪዛ አቀባ ፈገግ ያሰኘኝ የቪዛ አቀባ ነው። ነገራችን ላይ ፈገግ ያልኩበት ምክንያት ብልጽግና ኮንሲደርድ ኢት በብልጽግና እንደ ድል ነው ያቀረበው። የኢትዮጵያ መገናኛ ብዙሃንን ሪስፖንስ ትላንትና ስመለከት ነበረ። ድል አድርገውት ለፕሮፓጋንዳ ፍጆታ ሲጠቀሙበት ነው። ግን በደንብ ፖለቲካ የሚያውቅ ሰው እና በደንብ ጂኦፖለቲክስን የሚተነትን ሰው እና የዚህ የጨዋታ ንድፈ ሐሳብ የጌም ቲዮሪ አናሊስት የሆናችሁ ሰዎች በደንብ እንደምትረዱት የሚነግረን ነገር ሌላ ነገር ነው። በነገራችን ላይ ሽንፈትን ብቻ ሳይሆን በጣም በርካታ ነገር ነው የምንማረው ትላንት ከሆነው ነገር የዚህ ቪዛ አቀባውን ተከትሎ ማለት ነውና ሁሉም በየራሱ የጨዋታ አውድ በራሱ ግንዛቤ ልክ በተለያየ መንገድ ሪአክት ሲያደርግ እየተመለከትኩ ነው። የአማራ ልሂቃን በምን አይነት መንገድ ሪአክት አደረጉ፣ የሌሎች ማህበረሰብ ልሂቃን በምን አይነት ሪአክት አደረጉ፣ ብልጽግናና አገዛዙ በምን አይነት መንገድ ሪአክት አደረገ፣ ህወሓትና ከአጠቃላይ የትግራይ ልሂቃን በሁለት ወይ በሶስት ልንከፍላቸው እንችላለን አሁን ባለው ሁኔታ። እነሱስ በምን አይነት መንገድ ሪአክት አደረጉ የሚለውን በደንብ እያየሁት ነበር የነበረው። ግን አጠቃላይ የምንመሳሰልባቸው ብዙ ኃይሎች በጋራ የሚናበቡባቸው ምንጋራቸው ማለት ነው። በአንድ በኩል በርካታ ነገሮች ተነስተዋል። በርካታ ልሂቃን በርካታ መላምት አስቀምጠዋል ማለት ነው። ምን ይነግረናል በተጨባጭ የሚለውንም ስለ ብልጽግና ቁመናና ጂኦፖለቲካዊ ድል በተመለከተ ይህንንም መቀባ ብልጽግና ድል አድርጎ እያቀረበው ስላለ ግን እውነታው ከጂኦፖለቲክስ አንፃር እንዴት ይተነተናል የሚለውን በደንብ የምናወራው ደስ ይለኛል። ትላንት ሀሳብ ልንሰጥበት ሞክረናል፣ ግን በደንብ ሴትል ስላላደረገ ብዙ እዛ ላይ ማለት አልፈለግንም። በተወሰነ መንገድ አንዳንድ ነገሮችን ነው ማንሳት ፈልገን የነበረው። በተለይ ደግሞ የህወሓትን ሪስፖንስ ማየት ፈልገን ነበር። ለዛ ነው በተወሰነ መንገድ ሀሳባችንን ዘግየት ለማድረግ እና ብሪፍሊ ጉዳዩን አይተን ራፍሊ በወፍ በረር ነው ልናየው የሞከርነው። እውነት ለመናገር ጠለቅ ያለ ነገር አላነሳንበትም። ዛሬም ጠለቅ ያለ ነገር ላናነሳ እንችላለን። ግን በደንብ አጠቃላይ ጌሙን ካያችሁት በሚቀጥለው ምን አይነት እርምጃዎችና እንቅስቃሴዎች ወዴት አይነት ውጤት ይወስዱናል የሚለውን ነገር በደንብ እንድንረዳ የሚረዳ ስለሆነ ነው የማነሳው። ወደዛ ከመግባቴ በፊት በጣም ኢንትረስቲንግ ሰብጀክት ነው። በነገራችን ላይ የኢኮኖሚክስ ተማሪዎች የጌም ቲዮሪን አስደሳች ጽንሰ ሀሳብ በጣም ኢምፕሬሲቭ የሆነ በተለይ ለጂኦፖለቲክስን ለምታጠኑ ሰዎች እና የቀጠናውን ሁኔታ፣ ሀገራዊ ሁኔታውን፣ ዓለም አቀፋዊ ሁኔታውን መረዳት ለሚፈልጉ ሰዎች፣ ኮምፓራቲቭ ፖለቲክስ ለምትጣጠኑ ሰዎች፣ በኢንተርናሽናል ሪሌሽን እና ዲፕሎማሲ ላይ ለምትሰሩ ወይንም ደግሞ በተለያየ መንገድ ለወታደራዊ ተንታኞችም ለሌሎችም አይነት ትንተና ውስጥ ላላችሁ ሰዎች ይሄ ቲዮሪ በጣም በጣም ጠቃሚ ንድፈ ሀሳቦችን የያዘ ስለሆነ ብዙዎቻችሁን የሚያግዝ መስሎ ስለሚሰማኝም ጭምር ነው እንድናወራበት የምፈልገው። እና አብይ እንደ ድል አድርገው አቅርበውታል የትላንትናውን የቪዛ አቀባ። ግን ደግሞ በደንብ እንዳልኩት ሰፊውን ቼዝ ቦርድ ካየ ነው እና አብይ አህመድ ከባድ አደጋ ውስጥ እንዳሉ ግልጽ ማሳያም ነው። ከዛ ውጭ ደግሞ በእነ አብይ አህመድ የሚወሰን የአብይ አህመድ ፍጻሜና የአብይ አህመድ ድል እንደሌለ በግልጽ ያሳየም ሆኖ ተደርጎ ሊወሰድ የሚችል እና ያንንም መከራከሪያ ማቅረብ የሚቻልበት ነው። አሁን አብይን ማዳን በአብይ ቁጥጥር ስር እንደሌለ ማሳያ አድርገን ልናቀርበው እንችላለን። አሁን ያለውን የዩናይትድ ስቴትስን በቀጠናው ላይ የምትከተለውን ወጥነት ያለው ፖሊሲ የለም። ግን የምትወስጃቸው ለእያንዳንዱ ችግር የምትወስዳቸው የተለያዩ እርምጃዎች አሉ። እነዛ እርምጃዎች ግን በተጨባጭ ከአብይ አህመድ ስርዓት ጋር ያላት ግንኙነት ምን ይመስላል የሚለውን ነገር በትክክል ከማሳየት አንጻር ምን ማለት ነው የሚለውንም በደንብ እናነሳው ጥሩ ነው የሚሆነው። አርበኛ አስረስ ዛሬ ከኛ ጋር ሊመጣ የሚችልበት እድል ነበር። እንዳልኩት ዘግየት ያልንባቸው በርካታ ጉዳዮች ስለነበሩ ዛሬ ዘኖን አንመጣንም። ነገ ላይ ግን በሰፊ በተለያዩ ጉዳዮች ላይ ከኛ ጋር ቆይታ ያደርጋል። ስለዚህ ጥያቄ ያላችሁ ሀሳብ፣ አስተያየቶች እንዲነሱ የምትፈልጓቸው ጉዳዮች ካሉ ባካችሁ ጻፉልን፣ ምላሽ እንሰጥበታለን። ከሲደመር 172309375 ላይ ሀሳቦቻችሁን አስተያየቶቻችሁን ላኩልን፣ እናቀርባለን ለአርበኛ አስረስ ጥያቄዎቹን ማለት ነው። ኦኬ ይሄንን ካልኩኝ ወደ ፕሮግራሙ ከመግባቴ በፊት እዚህ ከሎል አስፋውተን አስራተ ካሳ ጋር ተያይዞ የአማራ አሶሲዬሽን ታስክ ፎርስ ኢን ዩናይትድ ኪንግደም ወይንም በዩናይትድ ኪንግደም የሚገኘው የአማራ ታስክ ፎርስ ወይንም የትብብር ኃይል ወይንም መድረክ እንደዚሁ ሌተር ኦፍ አፕሪሲዬሽን ኤክስፕሬሽን ልኮላቸዋል። የአድናቆት እና የምስጋና ደብዳቤ ጽፎላቸዋል ለልዑሉ ማለት ነው። በዚህ መንገድ ይቀርባል። ምናልባት ቴክኒሻናችን ደብዳቤውን ካገኘው ልታሳየን ትችላለህ? ዩር ሃይነስ ዶክተር ፕሪንስ አስፋወሰን አስራት
on behalf of the Amhara Task Force ወይንም የዩናይትድ ኪንግደም በሚገኘው የአማራ ታስክ ፎርስ ስም ከፍተኛ አድናቆታችንንና አክብሮታችንን ልንገልጽሎት እንፈልጋለን። በአውሮፓ ፓርላማ በስትራስበርግ በ17 ጁን 2026 ዓ.ም ተገኝተው ባደረጉት ገለጻ እጅግ ትልቅ ክብር የተሰማንና ትልቅ አድናቆት የተሰማን መሆኑን በአክብሮት መግለጽ እንፈልጋለን ይላል። Your distinguished contribution to the silent suffering of the Amhara conference ላይ ቀርበው ያቀረቡት በተለይ ባልተነገረው የአማራ ህዝብ ሰቆቃ በሚል ርዕሰ ጉዳይ ላይ ተገኝተው በአውሮፓ ፓርላማ ያቀረቡትን ጽሑፍ ተመልክተናል። እጅግ አውቶሪቴቲቭ ኮምፔሊንግ በእውቀት የተነገረ አሳማኝና የአማራ ህዝብ እየገጠመ ያለውን ከፍተኛ አደጋ በጥናት በተመረኮዘ እጅግ በተደራጀ መንገድ እና የአማራን ክብር በሚመጥን መንገድ በመገለጡ ከፍ ያለ አክብሮትና ደስታ የተሰማን መሆኑን መግለጽ እንፈልጋለን እያለ ያትታል ደብዳቤው። ስለ እንግዲህ በዚህ ደብዳቤ ላይ የተገለጸው ምንድነው? የልዑሉ በዛ መድረክ ላይ ተገኝተው ኢንሳይትፉል አናሊሲስ እንደሰጡ ወይንም ደግሞ በመረጃ የዳበረ ታሪካዊ ሐቅንና ታሪካዊ እውነትን እንደዚሁ ከግንዛቤ ውስጥ ያስገባ እጅግ አስፈላጊ የሆነውን ኢንተርናሽናል አቴንሽን ወይንም ዓለም አቀፋዊ ትኩረት ጉዳዩን እንዲያገኝ በማድረግ ረገድ የአማራን እልቂት የአማራን ህዝብ ፍጅትና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና በቤተክርስቲያኗ ላይ የመጣውን አደጋ በማስገንዘብ ረገድ የተወጡት ታሪካዊን ኃላፊነት በከባድ አድናቆት የምንመለከተው ነው ይላል ደብዳቤው። ሌላ ማይልስቶን ነው በአማራ ትግል ውስጥ በእውነቱ ለኔ ለምንድን ነው ይሄንን ደብዳቤ ራሱ አድንቄ ዩናይትድ ኪንግደም ላይ በዚህ ታስክ ፎርስ ውስጥ ያላችሁን አካላት እንዳመሰግን ነገር በአማራ ውስጥ እየተለመደ መምጣት ያለበት ነገር እንደዚህ አይነት ሚውቹዋል ሪኮግኒሽን ነው። እንግዲህ ይሄ ታስክ ፎርስ በጣም በርካታ ስራ የሚሰራ ዩናይትድ ኪንግደም ላይ እና በዩኬ ያሉ አማራዎችን በማስተባበር ረገድ እና አቅጣጫዎችን በመጠቆም በማህበረሰብ ትግልና ንቅናቄ ረገድ ሰፊ ስራ የሚሰራ ተቋም ነው። ይሄ ተቋም ግን በተመሳሳይ እንደዚሁ በዚሁ ስራና ስምሪት ላይ ለሚሰማሩ የአማራ ልሂቃንም ለኢትዮጵያ ልሂቃን በተለይ ደግሞ ለልዑሉ አይነት ሰዎች በእንደዚህ አይነት እንቅስቃሴ ውስጥ በእንደዚህ አይነት የትግል እንቅስቃሴ ውስጥ የራሳቸውን አሻራ ለማሳረፍ ወደ አደባባይ ሲመጡ የሚደርስባቸውን በርካታ ተጽዕኖ ተቋቁመው ነው የሚመጡትና ያንን ተገንዝቦ እንደነዚህ አይነት ሰዎችንና ለሚያበረክቷቸው በጎ አስተዋጽኦ እውቅናን በፍጥነት መስጠት አንዳችን ሌሎቹን ልሂቃኖቻችንን በመጠበቅ ረገድ ተቋማቶቻችን ማህበሮቻችን የአማራ ልሂቃን በመጠበቅ ረገድ ብቻ ሳይሆን ወደ አደባባይ ያልወጡ ምሁራን ወደ አደባባይ እንዲመጡ ወገናቸውንና ለህዝባቸው ድምጽ እንዲሆኑ በጣም በየአካባቢው በየማህበራቱ በየሀገራቱ በያሉበት ካውንቲ ከፍተኛ በየቦታው በተለያየ ቦታ ላይ በተለያየ ሙያ ላይ ከፍተኛ አስተዋጽኦ የሚያበረክቱ ግን ደግሞ በማህበረሰብ ንቅናቄ ውስጥ በህዝባቸው ሰቆቃ ላይ ድምጽ የማያሰሙ በርካታ ልሂቃን እንዳሉ ታውቃላችሁና አብዛኞቹ በተደጋጋሚ በርካታ ምክንያቶችን ያቀርቡልኛል። ምናልባት ላነሳው እችላለሁ። ሁለት ምክንያቶች በዋናነት ይነሳሉ። የአማራ ልሂቃን ወደ አደባባይ መጥተው የአደባባይ ምሁራን ሆነው የህዝባቸውን መከራና ስቃይ ከመሟገት ረገድ አንጻር በቤሪየር ሆኖ ያገለግል የነበረው ወይንም ደግሞ እንደ እንቅፋት ይቆጠሩ የነበሩ ሁለት ምክንያቶችን ማንሳት ይቻላል ብዬ አስባለሁ። ግን ከዛ እንቅፋት ከዛ ቤሪየር አልፈው አሁን ላይ በአደባባይ ወጥተው በዚህ ደረጃ ኃላፊነትን አስዩም እያደረጉ በዚህ ትግል ውስጥ የራሳቸውን አሻራ የራሳቸውን በጎ ሚና ለማሳረፍ የሚመጡ ሰዎችን ደግሞ ሪኮግናይዝ ማድረግ ለአማራ የፖለቲካ ባህል ለዚህ ትውልድ አይደለም በቀጣይም ለሚኖረው የአማራ የትውልድ ቅብብሎች ውስጥ የሚኖረው ሚና እና ትቶ የሚያልፈው ተቋማዊ አሻራ ቀላል አይደለም። ለኔ ይሄ ነው ለኔ ፖለቲካ ማለት። ኦኬ ለኔ አንድ ማህበረሰብ የሚገነባው በዚህ መንገድ ነው። ኦኬ ፖዚቲቭሊ ሬንፎርስ መደራረግ ሲቻል አንደኛውን እና የአንደኛውን ስራ ሪኮግናይዝ ማድረግ ሲችል አንደኛው የሌላኛውን ዕውቀት የሌላኛውን ሙያ ማክበር ሲችል አንደኛው ሌላኛውን ለመቀበል ሲፈቅድ አንደኛው ከሌላኛው ጋር ለመተባበር በጋራ ለመስራት በጋራ ለመቆም በጋራ ተጽዕኖ ለማሳደር ሲነሳ ማለት ነው። ይሄ በጣም 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 መለመድ ያለበት ይሄ የህልውና ትግል በነገራችን ላይ ናሽናሊዝም ኢንቴግሪቲ ይጠይቃል። ራስ ወዳድነትን ኮሌክቲቭን ማስቀደም the primacy of the whole የማህበረሰባችንን ቅድሚያ ከራሳችን ከግል ፍላጎቶቻችን ኢቭን ከቤተሰቦቻችን ድምር ፍላጎት በላይ
የህዝባችንን ፍላጎት ማስቀደምን የሚጠይቅ ጉዳይ ስለሚሆን ያንን ፕራዮሪታይዝ ማድረግ ፕራይመሲ አድርጎ መውሰድ በዚህ ሂደት ውስጥ ለጋራ ፍላጎቶቻችን ወይንም ለወልሰናይ ኮንትሪቢዩት የሚያደርጉ ሰዎችን በተለየ መንገድ አቺቭመንቶቻቸውን እንድንቆጥር የምንገደድበት ጊዜ ላይ እንገኛለን ማለት ነው። ለኔ በግል አንድ ግለሰብ ጥሮ ግሮ ከሚደርስበት የስኬት መሰላል ይልቅ በማህበረሰብ ውስጥ የሚያበረክታት ኢምንት አስተዋጽኦ ለትውልድና በትውልድ ግንባታ ሂደት ውስጥ የሚኖራት ሚና ለኔ እንትን የላትም ከምንም ጋር ማወዳደረው አይደለም። እኔ አሁን አማራን የምለካው ፐርሰናሊ ባደረገው ፐርሰናል ፐርሱት ወይንም በግል ባደረገው አቺቭመንት ባዳበረው ሲቪ አይደለም የምለካው። እኔ አማራንና የአማራን ልሂቅ አሁን የምለካበት መስፈርቴ ለወገኖቹ ባደረገው ለአማራ የወል ሰናይና የወል ጥቃት ባደረገው አስተዋጽኦ አንድን ሰው ስተዋወቅም ስዛመድም አብሬው ስሰራም በአማራ ህዝብ ላይ ምን አበርክቷል ምን አስተዋጽኦ አለ በአማራ ህዝብ የጋራ ጥቃት ላይ ምን አይነት ቦታ ላይ ቆመሃል የትኛው ረድፍ ላይ ነው የተሰለፍከው በወገኖች ሰቆቃ እኔ እኮ ከኢትዮጵያዊነት አልወርድም ብለህ ራስህን ሌላ የማህበራዊ መሰላል ላይ ጫፍ አስቀምጠ የአማራን ህዝብ ቁልቁል ትመለከታለህ በግል ባዳበርካቸውና ባገኘሃቸው ስኬቶች ተኮፍሰ የወገኖችንና የወጣህበትን ማህበረሰብ እልቂት ትክዳለህ ወይስ በወገኖችህ ውስጥና በወገኖችህ ሰቆቃ ላይ መናኛም ብትሆን በጎ አስተዋጽኦ ለማበርከት ጥረት እያደረክ ነው? አማራን መለካበት መስፈርቴ ይሄ ነው። የአማራ ብሔርተኝነት በመሰረቱ መሆን የሚገባው እና አማራዎችን የምንለካበት መሰረቱ መሆን የሚገባው የት አካባቢ ተወለዱ የት አካባቢ ያደጉ የሚለው ወይንም ደግሞ የት ተማሩ የሚለው አይደለም። በወገኖቻቸው ሰቆቃ ውስጥ በጋራ በወል በመጣብን መከራና ስቃይ በዚህ ፈተና ውስጥ አማራዎች ይህንን ርብርብ በሚያደርጉበት ራሳቸውን ከጥፋት ለመታደግ በሚያደርጉት ርብርብ ውስጥ ማን ምን አይነት አበርክቶ ነበረው ምን አደረግሽ ተባብረ ሰራ ሆይ ማህበር አደራጀ ሆይ ተቋማትን አቋቋም ሆይ ደገፍ ሆይ በእነዚህ ውስጥ ያለህ ሚና ምን ይመስላል የሚለውን ነገር ባለች አካባቢ ላይ ባለች ድር ውስጥ የምትኖርህ አንዲት ቀን በስብሰባ ለዛ ነው በነገራችን ላይ ሰልፍ እንኳን ስትወጡ ፎቶግራፍ አስቀሩ የምልበት ምክንያት ነው ነገ በታሪክ ውስጥ ይሄንን ህዝብና የዚህን ህዝብ ጣፈንታ በተመለከተ ነገ በታሪክ ውስጥ ስንዘክር ያለፍንባቸውን የህዝባችንን ጣፈንታ ስንዘክር በምን አይነት መንገድ ከምን ተነስተን በምን አይነት ሂደት ውስጥ አለፍን ስንል እያንዳንዱ ሰው ቢያንስ በሰልፍ በአደባባይ የህዝቤን ድምጽ ለማሰማት በሁለት ሰልፎች ላይ ተገኝቼ ነበር ብሎ የሚያሳያት ፎቶግራፍ እንኳን እንድትኖረው ይጠበቅበታል ብዬ አምናለሁ። ሰውንም እንለካው ለኛ ዛሬ በእንደዚህ አይነት መከራ ውስጥ በአማራ ህዝብ ጣፈንታና መከራው ላይ እንደው በምን አይነት መንገድ ተሰለፈ ምን አይነት አስተዋጽኦ አደረገ በጠላትነት ተሰልፈው የራሳቸውን ህዝብ ትግል የሚያዋርዱ የራሳቸውን ወገን እልቂት እና ለልቂቱም ህጋዊ ሽፋን የሚሰጡ መንግስታዊ ሽፋን የሚሰጡ አካላት እንዳሉ ሆኖ በክህደት የተሰለፉ እንዳሉ ሆኖ ግን ደግሞ ከወገኖቻቸው ጋር በህዝባችን መውደቅ አብረው የወደቁ በህዝባችን ስቃይ አብረው ያማጡ በህዝባችን ቁስል እኩል የታመሙ አማራዎችን ደግሞ ለይቶ በዚህ በአደባባይ ላይ ወጥተው ስለ አማራ ህዝብ ሲሞግቱ ስናይ ደግሞ በዛው ልክ ዕውቅና መስጠት በጣም 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 አስፈላጊ ነው ብዬ ነው የማስበው። እና ፖለቲካ በዚህ መንገድ ይጸናል ቤት በዚህ መንገድ ይገነባል ሀገር በዚህ መንገድ ይታነጻል። ስለዚህ እኔ ዩኬ ላይ ያላችሁ ልጆች ሁሌም ባራያነት ነው በነገራችን ላይ የምጠቅሳችሁ ሰልፍለስነስ በጣም ኢምፖርታንት ነው በዚህ ትግል ውስጥ በነገራችን እና ልዑሉ በርካታ መጽሐፍቶችን ጽፈዋል በጀርመንኛና ከነዛ ውስጥ አንደኛው ስለ ጀርመን ኤቲክስ የጻፉት ነውና ኤቲክስ የአማራ ትግል ባህሪና እንትንም ገቢራዊ እንትን መሆን አለበት ብዬ አስባለሁ። ሰልፍለስነስ አንዱ ብሔርተኝነቱ ከሚፈልጋቸው ኤሌመንቶች መካከል ተደርጎ ሊወሰድ የሚገባበት በእውነት ራስን መካድና የራስን ፍላጎት መካድ ይጠይቃል። የወልሰናይ ስናወራ ብዙዎቻችን የሚያጓጉ የሚያማልሉ በርካታ ነገሮች በግለሰብ ደረጃ ሊቀርቡልን ይችላሉ። ልንደለል የምንችልባቸው ልንጓጓ የምንችልባቸው በርካታ ጉዳዮች ሊያጋጥሙን ይችላሉ። ግን እነዛን መጠየፍ ይጠይቃል ማለት ነው። ወደ የጋራ ጉዞ ስለሆነ እያደረግን ያለ ነው።
ወደ ተስፋ ምድር እየተጓዝን ያለ ነው። በዚህ ሂደት ውስጥ የሁላችንንም የጋራ ሰናይ አስቀድሞ መመልከት በጣም ተገቢ ነው። በዚህ ውስጥ ለማህበረሰባቸው በጎ ሊያደርጉ የሚመጡ ሰዎችን ሪኮግናይዝ ማድረግ በጣም አስፈላጊ ነው።